የብቸኝነት ስሜት የሚያጠቃችሁ ሰዎች ልብ ብላችሁ አድምጡኝ። በውስጣችሁ የመለየት የብቸኝነት ስሜት ከሰው ጋር ያላችሁ እንኳን ብቸኛ የመሆን ስሜት የሚሰማችሁ ከሆነ ይህ ስሜት አንድም ማንም ሰው የሚሰማው ስሜት ነው። አብዛኛው ሰው ስለሚደብቀው እንጂ ማለት ነው፣ ወይም ስለማያውቀው እንጂ። ምክንያቱም አብዛኛዎቻችን ከራሳችን ጋር የተጣላንና እውነተኛ ማንነታችንን የማናውቅ ወይም ደግሞ በውስጣችን እንደዛ አይነት ዘሮች በብዛት ያጠራቀምን ሰዎች ነን። የኔን ምሳሌ ልንገራችሁ። ምናልባት በልጅነታችሁ የገጠማችሁን በደንብ አርጋችሁ እንዲታስቡትና የናንተ የብቸኝነት ስሜት ከየት እንደመጣ መመልከት እንድትችሉ። ልጅ ያለው ከአንድ ቦታ ወደ አንድ ቦታ ተዘዋወርንና ቤተሰቦች ጋር ማለት ነው አዲስ የሰፈርንበት ቦታ መኖር ጀመርን። እዛ በምንኖርበት ጊዜ አዲስ ጓደኛ አገኘሁኝ። ከኛ ቤት አጠገብ ነው ቤታቸው እና እድሜያችን 8 ወይ 7 እንደዛ አካባቢ 8 አመት ይመስለኛል። በጣም ነበር የምወደው፣ የልብ ጓደኛዬ ማለት ትችላላችሁ። እና አንድ ቀን ታመመና ታሞ ተኝቶ እያለ እኔ ሄጄ በአጥር ሾልኬ ሄጄ አገኘሁት። ከዛ ከሁለት ቀን ነው ወይ በመነገታው ነው በማታ አላቅም፣ በሌሊት ብቻ ይሞታል ልጁ። ሲሞት የሰው ጥላ ነው የገደለው። እኛ አካባቢ ጥላ የሚባል ነገር አለ። የሰው ጥላ ነው የገደለው የሚል ወሬ ይሰማል። እና ለምን ሄድክ ብለው ቤተሰብ ወቀሱኝ ማለት ነው። እኔ በጣም ስለናፈቀኝ በጣም ስለምወደው ነው የሄድኩት። ግን እንደዛ ሲሉኝ ያን ልጅ የገደልኩት እኔ እንደሆንኩኝ ማሰብ ጀመርኩ። ከፍተኛ የጥፋተኝነት ስሜት ተሰማኝ። እስከዛሬ ድረስ እስካውቀው ድረስና ይሄን ስሜት ወይም የሆነ ቴክኒክ አግኝቼ እስካጋልጠው ድረስ በውስጤ ሳላውቀው የጥፋተኝነት ስሜት ብዙ ይሰማኝ ነበር። ምናልባት የእናንተም የጥፋተኝነት ስሜት በልጅነታችሁ የተቀበሩ ዘሮች ልክ እንደዚህ ናቸው።